አዎ መተጋገዝ ያስፈልጋል። هو الذي أيدك بنصره وبالمؤمنين ከሱ በሆነ እርዳታ አንተን አግዞሃል፣ በሙእሚኖችም አንተን አገዘህ። ወአለፈ በይነ ቁሉብህም በልቦቻቸው መካከል አስማማ ይላል። መርሐባ። አሁን ወደዛው እንመለስ ወደ አፈጣጠራችን። ይሄ የወጣትነት ጊዜ ደግሞ ያልፋል፣ የጥንካሬ ጊዜ ያልፋል። ከዛን ሽማግሌዎች ትሆናላችሁ ይላል። አሁን ያ ጎረምሳ ያ ጠንካራ ሰውነት ከምን ተገኘ ሲባል فلينظر الإنسان مما خلق من ماء دافق የሰው ልጅ ይመልከት مما خلق ከምንድነው የተፈጠረው ከየት እንደተፈጠረ ይመልከት خلق من ماء دافق ከሚወናጨፍ ከሚስፈነጠር ውሃ ነው የተፈጠረው የሰው ልጅ አለም ነخلقكم من ماء مهين ደካማ ከሆነ ውሃ አልፈጠርናችሁም ወይ ይላል አላህ ጀለ ወተዓላ። አንድ ሰው መጣና አልይ ኢብኑ አቢ ጣሊብን አተዕሪፉኒ አላቸው። ታውቀኛለህ አንተ ማን እንደሆንኩ ሊኮራባቸው ነው። አዕሪፉከ ጀይደን በደንብ አድርጌ ነው ማውቅህ አሉት። እስኪ ማነኝ ንገረኝ። እሱ የዘር ግንዱን ያለውን ክብር እንዲጠቅሱለት ፈልጎ ነው። ነቢ ሰለላሁ ዐለይሂ ወሰለም ማን ነው አልይ ኢብኑ አቢ ጣሊብ ምን አሉ? አዕሪፉከ ጀይደን አሉና አወሉከ ኑጥፈቱን አኺሩከ ጂፈቱን ኸረይተ ሚን መኽረጅ ልበውል መረተይን አሉት። አወሉከ ኑጥፈቱን መጀመሪያ የፍቶት ጠብታ ንፍጥ የሚመስል አሉ። መጨረሻ ሰዎች የሚጠየፉት ሬሳ ሸታታ አሉት። ነው አይደለም? ሽንት ከሚወጣው በኩል 2 ጊዜ አልፈሃል አሉት። ነቃ በሉ። አሁን መጀመሪያ ሲረገዝ ከአባቱ ቆይቶ ሲወለድ ከናቱ ገባቸው። ሽንት በሚወጣበት ቦታ 2 ጊዜ አልፈሃል አሉት። ነው አይደለም? ከዚህ ውጪ ይሆናል? እኛ መሃል ከዚህ ውጪ ይሆናል? ነገሩ እንዲህ የሆነ ሰው ሊኮራ ይገባል። ኩራትን የሚያጎናጽፈው ምንድነው? ኢማን። ኩራትን የሚያጎናጽፈው ምንድነው? ለአላህ እጅ መስጠት። ለአላህ እጅ ስንሰጥ፣ ቀድራችንን ስናውቅ፣ አላህን ስንገዛ ያኔ ከፍ እንላለን። አላህ ከፍ ያደረገው አዋራጅ የለውም። አላህ ያዋረደውስ አክባር የለውም። ወመን ዩሂንላሁ ፈማ ለሁ ሚን ሙክሪም። ክብራችን በምንድን ነው? በእስልምናችን። ክብራችን ለጌታችን በመስገዳችን። ክብራችን የበላይነታችን ታዛዦች በመሆናችን። ክብራችን የሰላም ምንጮች በመሆናችን። ሀከዛ እና አሕበቲ ፊላህ እንደዚህ አድርጎ ወደ ምድር ሲያመጣን አላህ ከምን ተነፍሰው ኦክሲጅን ጀምሮ ማለት ነው። እቺ ኦክሲጅን ድሮ ምንነቷም አይታወቅ ነበረ። ኮሮና የሚባል ነገር መጣና ውድ ነው ኦክሲጅን ተባለ። ሆስፒታል ገብቶ ሱብሃንአላህ ሆስፒታል ገብቶ አንድ ሰው 1,1,640,000 ብር ፈጅቷል። ኦክሲጅን በየ2 ደቂቃው 15 ሊትር ኦክሲጅን ይፈጃል። በማሽን ማለት ነው። ሲሰላ ሂሳቡ እግራችንን ዘርግተን ስንል ማለት ነው። ቀልድ ይመስላል አለ። አፍያውን አላህ ስለሰጠን ነው። ማጣሪያውን ስለገጠመልን ነው። አፍንጫ የሚባል አለ። ከዛን እዚህ ሳይነስ የሚባል ያንን የሚያሞቀው ነገር አለ። ስንል ደግሞ ሳምባ ላይ አልቪዮል የሚባሉ ኤር ሳክስ አሉ። የአየር ከረጢቶች አሉ። እነሱ የአየር ከረጢቶች ኦክሲጅኑን ይዘው ይቆያሉ። ከዛ በኋላ ከልብ ወደ ሳምባ ደም ይመጣል። ሳምባ ላይ ኦክሲጅኔትድ ሆኖ ኦክሲጅን ተቀብሎ የተጣራ ደም ይባላል ይሰራጫል ማለት ነው። አፍያ ሆኖ የሚሄደው ሰውየው ለዚህ ነው። አለበለዚያ የሳምባ ምች ኒሞኒያ የሚባል አለ። እነኛን የአየር ከረጢቶች በውሃ ይሞሉታል ባክቴሪያዎቹ። ከዛ በኋላ ሰውየው ነፍስ ግቢ ነፍስ ውጪ ኦክሲጅን አጥሮ ማለት ነው። የሚሞተው እኮ በኮሮና ኸልቁ በምንድን ነው? መተንፈሻውን እኮ ከጥቅም ውጭ አድርጎት ነው።
እኔን ወቁኝ እያለ ነው ጀሊሉ። ደካሞች ናችሁ እያለ ነው። በሚሳኤል ተኩሰው አይመቱት። እጅ መስጠት ያ አላህ ያንተ በላ ነው አንሳልን ማለት ነው። አሁንም ወደ አፈጣጠራችን እንምጣ። ከኦክሲጅን ጀምሮ እምንበላውን ነገር فلينظر الإنسان إلى طعامه የሰው ልጅ ወደ ምግቡ ይመልከት። አና ሰበብና الماء صبا ውሃን ማንሸቅሸቅን እምናንሸቀሽቀው እኛ ነን ይላል። ወነዘልና من المعصرات ماء ثجاجا ካረገዙ ዳመናዎች የሚንሸቀሸቅ ውሃን እናወርዳለን ይላል። ጊዜው እየዘነበ ነበር ሰሞኑን ባለፉት ሳምንታት። ተውት፣ በቅርቡ ክረምት ይመጣል። ይሄ ዳመና ይሄንን والسحاب المسخر بين السماء والارض በሰማይና በምድር መሃል የተገራው ዳመና ይላል። ኢና نسوق الماء الى الارض الجرز ወደ ደረቅ ምድር ውሃን እናጓጉዛለን ይላል። በዳመና ጭኖት አላህ ያመጣዋል። ይረግጠዋል። ጎርፍ በጎርፍ ማለት ያ አላህ። ይሄ ሁሉ ከዚህ ነው ይባላል። ይሄን የሚሰራው ማን ነው? አላህ። ለምን? እኛ እንድንኖር። አና ሰበብና الماء صبا ثم شققنا الارض شقا ከዛ ምድሪቱን እንሰነጣጥቃታለን ይላል። ይሄን የእርሻ መሬት ብታዩት መጀመሪያ ዝናብ ይለውና ከዛ በኋላ ጠዋት ላይ ፀሐይ ይወጣል። የክረምት ፀሐይ ያቃጥላል አይደለም? ያ ፀሐይ ለምንድነው የሚወጣው? የጠጣውን ውሃ ያስተነፍሰዋል ማለት ነው። ሙቀት ሲሰጠው ፍትፍት ይሆናል። እሺ ወረበት ይላል። መሬቲቷ ተወፍራለች። ስትረግጣት ገበሬ ሄ እንደ ስፖንጅ ማለት ነው ይሆናል ፍትፍት። ከዛ በኋላ እንካሄን ቦለቄ፣ እንካሄን በቆሎ፣ እንካሄን ሽምብራ፣ ባቄላ ይሰጥሃል ማለት ነው። አንድ በቆሎ ትተክላለህ፣ ያ በቆሎ ይወጣል። 3-4 ቀን ዘል አንዱ ለሺህ ምናምን አለ ሲደማመር ማለት ነው። አንድ ስትሰጠው 4000 እያደረገ ነው ይሄንን ኸልቅም ይቀልበዋል። በአንዷ ነው። እሺ ስንዴውን ተመልከት፣ ሽምብራውን ተመልከት፣ ባቄላውን ተመልከት። እንዴት እያባዛ ነው አላህ የሚሰጥህ። ይሄ ሁሉ ለምንድን ነው? ይሄ ሁሉ እንክብካቤ ምን ስለሆንክ ነው? አንተ ምን ስለሆን ነው? እኛ ለምንድን ነው? ወኸለቀ ለኩም ማ ፊል አርድ ጀሚዓን በምድር ላይ ያለን ነገር ሁሉ ለእናንተ ፈጠረ። አወለም የረው አያዩም? ምን አና አወለም የረው ይላል አና ኸለቅና ለሁም ሚማ ዓሚለት አይዲና እጆቻችን ከሰራችው ነገር አንዓመን እንስሳትን ለነሱ የፈጠርን መሆኑን ፈሁም ለሃ ማሊኩን እኛ ፈጥረን ባለቤቶቹ እነሱ ናቸው ይላል። ይሄው ፍየል፣ ይሄው በግ፣ ይሄው ጥጃው፣ እንትኑ ግመሉ፣ ፈረሱ ምንትሴ ምናምኑ ይሄ ሁሉ ይላል ፈሁም ለሃ ማሊኩን ወዘለልናሃ ለሁም ለነሱ አገራንላቸው። ፈሚንሃ ረኩቡሁም ከእንስሳት መካከል ለነሱ መሳፈሪያ አለ፣ ግመል፣ በቅሎ፣ ፈረስ። ወሚንሃ ያኩሉን ከዛም ይበላሉ። ክትፎ፣ ቅቅል፣ ቀይ ወጥ፣ አልጫ ምንትሴ የምትሉት ማለት ነው። አላህ ካልፈጠረው የት ይሰራል? ከየት ይመጣል? ወለሁም ፊሃ መናፊዕ ለነሱ በውስጧ ብዙ ጥቅም አለ ይላል። ከቆዳ ከፀጉር ወመሻሪብ የሚጠጣ አለ። ወተቱ፣ እርጎ፣ አሬራው፣ አይቡ ይበላል አይበላም? እዚህ አይብ በእንትን ምንድነው? በጎመን በቆጮ ምን ነው? እዚህ ክልል አይደለም እንዴ? እሺ ይሄ ሁሉ ያደረገው አላህ ለምንድን ነው ሲባል አንተ ለአላህ ባሪያ እንድትሆን ነው፣ ሌላ ነገር አይደለም። እንታ ይሄ ሁሉ የሆነው እኛ ለአላህ ባሪያ እንድንሆን ነው። ወማ ኸለቅቱል በሉት እስቲ ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን። ጅንንም የፈጠርኩት ሰውንም የፈጠርኩት እኔን ሊያመልኩኝ ነው። እየበላ እየጠጣ እንቅልፉን ተኝቶ እያደረ ሀያ አለ ሶላህ ሲባል ዝም ያለ ሰው አቤት አዛቡ። እየበላ እየጠጣ ምድር ላይ እየተላወሰ ይህችን የማያገኝበት ቀን ይመጣል። ወዩድዓውና ኢለ ሱጁድ ወደ ሱጁድ ይጠራሉ። የቂያ ማለት እኛም አረ ሰጋጆችንን ብለው ጠጋ ይላሉ። እሺ ስገዱ ዱንያ ላይ እንደምትሰግዱት ይባላል። ዛሬ ዱንያ ላይ የሚሰግዱት የቂያ ማለትን መስገድ ይችላሉ። ዛሬ ሐያ አለ ሶላህ ሐያ አለ ፈላ ተብሎ ያልሰገዱት
አጥንታቸው አንድ አጥንት ይሆናል። ቨርተብራው ይሄ እንደሚተጣጠፈው የጀርባ አጥንት ቨርተብራ የሚባለው በሊጋመንት የተያያዘው ከዚህ ከማጅራታችን እስከ መቀመጫችን ያለው ጎንበስ ቀና የሚያስብለን ከሰገርንበት የቂያ ማለትም ይተጣጠፋል። ካልሰገርንበት ቀጥ አንድ አጥንት ይሆናል ቢሉ አይችሉም። ፈላ يستطيعون خاشعة أبصارهم አይናቸው ታፍራለች። ተርሐቁሁም ዝላ ውርደት ትከናንባቸዋለች። ወቀድ ካኑ يدعون إلى السجود وهم سالمون ሰላማዊ ጤነኛ ሆነው ወደ ሱጁድ ሲጠሩ ነበረ። ያኔ አልሰገዱም፣ ዛሬ አይችሉም ይላል። ያኔ ሳይዋረድ ጊዜው አሁን ነው። ልጆች ይስገዱ፣ ሚስቶች ይስገዱ፣ ወንዶች ይስገዱ፣ ሴቶች ይስገዱ። አያ አለ ሰላ ብላችሁ ተጣሩ። ሰዎችን ወደ ሰላት ቀስቅሱ። አህበቲ ፊላህ الصلاة هي الفلاح ሰላት ፈላህ ነች። ባለውለታችን ስገዱልኝ እሸልማችኋለሁ ይላል። ደግሞ እስኪ እንደው ቢላሂ አለይኩም አላህ ያስተላለፈው ትእዛዝ በሙሉ ምን ከባድ ነገር አለው? አላህ አቂሙ ሰላት ስገዱ አለ። እስቲ ተደማምሮ የምንሰግደው ሰላት ጀነት የሚያስገባን ምን ያህል ጊዜ ይፈጃል? ከምናወራው ወሬ፣ ከምንተኛው እንቅልፍ፣ ከምንበላው ምግብ ምን ያህል ጊዜ ይፈጃል? ትንሽን ጊዜ። ወአቱ ዘካ ስጡ አለ። እንኩ ወሚማ ረዘቅናሁም ዩንፊቁን ብሏል ባሮቹን። ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ መስኡቱ አለ። መስጂድ ስሩ በሰደቃ፣ መድረሳ ስሩ፣ ምስኪንን እርዱ፣ እናት አባታችሁን ተንከባከቡ፣ የተቸገረን እርዱ፣ የተራበን አብሉ፣ የታረዘን አልብሱ ብሎ ሲል አላህ ከሰጠን ነገር እንጂ ያልሰጠውን ጠይቋል? ዘካ ሲወጣ እኮ ለምሳሌ ከ40 ፍየል አንድ ፍየል እኮ ነው የሚሰጠው። 39ኙ ለአንተ ሐላል ናቸው። አንዱ ፍየል ራሱ ደግሞ ኢያኩም ወከራኢም አምዋልህም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በጣም አይን ያረፈበትን ወፍራሙን ሙክቱን አትውሰዱበት ነው ያሉት። ለምን ተብኸሉ ይላል። ዋናው ከተወሰደበት ስስታም ይሆናል ሰውየው። ግድ የለም መካከለኛይቱን ስጥ ይባላል። ከ200 ሺህ ብር 5 ሺህ ብር እኮ ነው የሚሰጠው ዘካ። 195 ሺህ ብር ሐላል ነው ለሱ ነው። ከሰጠውት ነው ያለው። እሺ አይን ማን የሰጠው? አላህ። አንተ ይሄ ሁሉ ከብት፣ ይሄ ሁሉ ብር፣ ይሄ ሁሉ ሱቅ፣ ይሄ ሁሉ ምናምን ከየት አመጣ ሲባል ሰርቼ ነው ትላለህ። ስትሰራ በምን ሄደህ? በእግርህ። በምን ይዘህ? በእጅህ። በምን ተናግረህ? በአንደበትህ። ደላላው እንትሴው ቢዝነስማኑ ማለት ነው ያዋጣኛል አያዋጣኝም ስትል በጆሮ እየሰማ በምላስ እየተናገርክ አይደለም እንዴ? ነው አይደለም? በአይን እያየ አይደለም እንዴ የምትሄደው? ታዲያ አላህ የምላስ ግብር ቢል አይችልም? ክፈሉኝ የምላስ ኪራይ፣ የአይን ኪራይ፣ የጆሮ ኪራይ፣ የእጅ እግር ኪራይ እኔ የፈጠርኩት ምድር ላይ እየኖራችሁ እኔ ባወጣው ፀሐይ እየሞቃችሁ ክፈሉኝ አይችልም? መብቱ አይደለም እንዴ? ስለዚህ ምን በደለን? አላህ ጀለ ወተዓላ ምንም እኮ አልበደለንም። ስጡ እኔ ከሰጠዋችሁ ነው ያለው። ለዛውም ደግሞ አበድሩኝ ነው ያለው። እሱ ሰጥቶ ከፍላለሁ እኮ ነው ያለው አይደለም? من الذي يقرض الله قرضا حسنا لنا فيضاعفه له ማን ነው አላህ መልካም ብድር የሚያበድር አላህ ጥፍ ድርብ አድርጎ የሚከፍለው ነው ያለው። አንድ ብትሰጠኝ 700 አድርጌ ከዛም በላይ አድርጌ ከፍላለሁ ነው አላህ ያለው እንዴ። ስለዚህ ምንድነው እኛ የተበደልነው? ለምንድነው ማንታዘዘው? አህበቲ ፊላህ እናስብበት፣ በደንብ አድርገን ልናስብ ይገባል። እና አላህ ምን ይላል? ማ የፍዐሉ ላሁ ቢዐዛቢኩም አላህን እናንተ የሚቀጣበት ምክንያት የለም። ኢንሸከርቱም ወአመንቱም ማ የፍዐሉ ላሁ ቢዐዛቢኩም ኢንሸከርቱም ወአመንቱም ካመሰገናችሁ እናንተ ካመናችሁ አላህ እናንተ የሚቀጣበት ምክንያት የለም። ስለዚህ አንተ ጎረምሳ ሆይ አላህ አሳድጎ እዚህ ያደረሰ ከዚህ በኋላስ የምትበላው ምግብ ይሄው፣ የምትራመድባትን ምድር ይሄው፣ የምትተነፍሰው አየር ይሄው። ይሄ ቆዳችን በየ28 ቀኑ ይታደሳል። እሺ ይሄ ቆዳችን አሮጌው ሳይታወቀን እየሄደ
አዲስ ይተካል። ጥፍራችን አብሮ ጥፍሬ አደገ የምትለው እኮ ቆሻሻው ያረጀው እየሄደ አዲስ እየበቀለ እኮ ነው። ይሄ ጸጉሬ አደገብኝ ስትል እኮ የዛ ማለት ነው ስንት አቧራ የነካው ምንትስ ያለው እኮ ማለት ነው እያደገ አዳዲስ እየወጣ ነው። ስለዚህ ጸጉርን ተከርከም እያንዳንዷ ነገር ማለት ነው። የአይናችን አይናር ጧት እንዲህ የምንጠርገው እኮ ኢንዛይም አለ፣ ይመነጫል። ዘይት ነገር ይመነጭና አይናችን አቧራ ምንትሴ ያደከመውን ወልውሎት ያድርና ይኸው ቆሻሻው ላንተ ጥረግና አውርደው እያለህ ነው። ለምንድነው ንፍጡ ካልክ ንፍጡ ጸጉሮች አሉ እዚህ አካባቢ ማለት ነው። የማይሆን መዓት ነገር አለ። የመኪና ሽታ አቧራው ምንትሴ ምናምን ውስጥ ካለፈ ችግር ይፈጥራል ይባልና እዚሁ ይያዛል። እሺ ያንንስ በል ውዱ ስታረግ ሁሉ ጽዳት እኮ ነው። ሽንቱ የሚወጣው እኮ ቆሻሻ ይዞ ነው። ካካውም የሚወጣው እኮ ቆሻሻ ይዞ ነው። ለአንተ አይጠቅምም። እሱ ሽንት ቤት ይሂድ፣ አንተ አዳዲሱን ብላ ተካ እያለ እኮ ነው። ባይወጣሳ እንፈነዳለን። ቁጭ ቢልሳ እያማረህ ምኑን በላሁት ሆዴ ተነፍቶ ትላለህ። ስለዚህ ይሄ ይወጣል፣ ሌላ ይተካል። አቤት ሱብሃንአላህ! እንዴት አድርጎ ነው የሚንከባከበን። ወፊ አንፉሲኩም አፈላ ቱብሲሩን፣ ነፍሶቻችሁን ተመልከቱ ይላል። እሺ አሁን ከዚህ ወጣ እንበል። ወጣል እንዲያርጎ የሚንከባከበን ጀሊሉ ነው፣ አላህ ነው ጀለ ወተዓላ። ለኛ ያጎደለብን ነገር የለም። አንተ ጎረምሳው ሆይ በላህ፣ ጠጣህ፣ ጉልበት አለህ፣ ጣፈጠህ፣ ምን ትስያልክ፣ ቤት ሰራህ፣ ሁሉ ነገር አሟላ። ከዛ በኋላስ ይባላል ደግሞ ከዛ በኋላ የሚያስፈልግህንም ፈጥሮልሃል። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ሊተስኩኑ ኢለይሃ ይላል። ወሚን አያቲሂ ከሱ ተአምራት መካከል አን ኸለቀ ለኩም ሚን አንፉሲኩም የእናንተው ብጤ ሴቶች ሰው የሆኑትን የእናንተው ብጤ አለ። ጅን ብትሆንስ ነይ ልጨብጥሽ ስትላት ብርር ካለችብህ እንዲህ ያለ ኑሮ እንዳትል ስትይዛት የምትጨበጥ አብራህ ወሬ የምታወራ ከዛ በኋላ ፍቅር የምትሰጥህ ልጆች የምትወልድልህ ጎጆህን የምታሞቅልህ አላህ ባይፈጥርልህ ማለት ነው። አባት እኮ ሰጠው ያለው አላህ የሰጠውን ነው አይደል? ከላይ አውርዶ ነው እንዴ ሰጠው የሚለው? አላህ የሰጠውን ነው አይደል? ስለዚህ ይሄኛው ወንድ ይወልዳል፣ ይሄኛው ወንድ ሴት ይወልዳል። እያቀላቀለ አላህ ከዛ በኋላ ጥንድ ያደርገዋል። ወላሂ ሴቶች ባይኖሩ ዓለም አትኖርም። ሴቶች እኮ የህዝቡ ግማሽ ናቸው። የተቀረው ህዝብ ግማሽ ደግሞ ወላጅ ናቸው። አለ የሚባል ጀግና፣ አለ የሚባል ዓሊም ማን የወለደው? ሴት ነው አይደለም? ስለዚህ ዲናችን ለሴቶች ልዩ ቦታ አለው። ልዩ ቦታ ክብር ናቸው። ተሸፋፍነው ተከብረው በክብር ተጠይቀው በክብር አብረን ተኗኑረን በእንዲህ መልኩ ዲኑን እናሻግረዋለን። እሺ ሴቶችን አላህ መፍጠሩ ኒዕማ ነው። ከዛ በኋላ አባባ ባባ የሚልህ ስትመጣ የሚቀበልህ ካልሲ የሚያወልቅልህ ጫማን ይዞ የሚያስገባ ነገ ደግሞ ጎረምሳ ሲሆን የሚያግዝህ ስታረጅ ደግሞ የሚንከባከብህ ቤት የሚሰራልህ ባባ የሚልህ እሱን ደግሞ ይሰጥሃል አላህ። ወጀዐለ ለኩም በኒና ወሐፈደተን ልጆችን የልጅ ልጆችን አደረገ ይላል። ልጅህ ጎረመሰ ብትል የልጅ ልጅህ ይመጣና አፈኮልታፋው እያሳሳቀህ አንተም አርጅተህ ወደ አኺራ። አያችሁ እንዴ! አቤት እንክብካቤ ተፈኩር ላደረገ ሰው ይሄ ሁሉ እኛ አላህን በብቸኝነት እንድንገዛው ነው።